እንኳን በደህና መጣችሁ። ይህ የዌብ ዲቨሎፕመንት ኮርስ ነው። በዚህ ኮርስ ከጀማሪ አንስተን እስከ ፕሮፌሽናል ድረስ የምትሆኑበትን ሮድማፕ እናያለን። እንዴት ከዜሮ ተነስተን ወደ ፕሮፌሽናል ማድረግ እንችላለን የሚለውን ሮድማፕ እናያለን። ከዛ በፊት ግን ከማየታችን በፊት ግን ለምን ዌብ ዲቨሎፕመንት መማር ያስፈልጋል፣ ዌብ ዲቨሎፕመንት ዲቨሎፐር መሆን ያስፈልጋል የሚለው እናያለን። ለዚህ 3 ምክንያቶች አሉት። የመጀመሪያው ሃይ ዲማንድ መሆኑ ነው። ያ ማለት ብዙ ተፈላጊ መሆኑ ነው፣ ብዙ ማርኬት መኖሩ ነው። በዚህ ጊዜ ዌብሳይት ለእያንዳንዱ ለቢዝነስ ኦርጋናይዜሽን መሰረታዊ ከሚባሉ ነገራቶች ናቸው። ኢንተርኔት ላይ ቪዚብል ከመሆን ማርኬት ቢዝነስ ትራንዛክሽኖች የሚካሄዱት በዲጂታል መሆናቸው ዌብ አፕሊኬሽኖችን ኢሴንሻል ያደርጋቸዋል። በዛ ምክንያት ሃይ ዲማንድ ነው። ሁለተኛው ክሪኤቲቭ ፍሪደም መሆኑ ነው። ስራው ደግሞ የሚሰራው ስራ የራሳችንን ስኪል የምናሳይበት፣ የራሳችንን የሆነን ተሰጥኦ የምናወጣበት፣ የራሳችን የሆነ ዲዛይን የምናሳይበት፣ ስትራክቸር አፖችን አይዲያዎችን የምንለቅበት መሆኑ ደግሞ ሌላኛው ምክንያት ነው። ሶስተኛው ደግሞ ኬሪየር ግሮዙ ደግሞ በጣም አሪፍ መሆኑ ነው። ስቴብል የሆነ ኬሪየር ነው፣ ሃይ ፔይንግ ነው። እንደገና ደግሞ ሪሞትሊ መስራት የሚቻል ነው። ኦልዌይስ ፊዚካሊ ሳይሆን ሪሞትሊ ከሚሰሩ ስራዎች መካከል መሆኑ ዌብ ዲቨሎፕመንት ማወቅና መስራት በዚህ ጊዜ ተመራጭ ያደርገዋል ማለት ነው። ከዛ በመቀጠል ዌብሳይት ምን ማለት ነው የሚለውን ስለዚህ እንዴት ለምን እንደሚያስፈልግ ካየን፣ አሁን ደግሞ ዌብሳይት ምን ማለት ነው? ዌብሳይት የምንለው it is a collection of digital page የዲጂታል ፔጆች ስብስብ ነው። ያን አንድ ላይ ሊንክ አፕ በማድረግ አንድ ሲስተም የምናሳይበት ነው። ይህን ሲስተም ደግሞ አክሰስ የምናደርገው በብሮዘራችን በኮምፒውተር ላይ ባለው በዲፎልት በክሮም ሊሆን ይችላል፣ በኦፔራ ሊሆን ይችላል። በነዛ አክሰስ የምናደርገው ሲስተም ዌብሳይት እንላቸዋለን። የዌብ ፔጆች ስብስብ ነው። ዌብ ፔጆች ወይም ዲጂታል ፔጆች ስብስብ ነው። አንዷን ፔጅ ዌብ ፔጅ እንላታለን። ከዛ በብሮዘር አማካኝነት ዲስፕሌይ ይሆናል። ስለዚህ ዩቲዩብ፣ ፌስቡክ እንዲሁም የተለያዩ ኦርጋናይዜሽን የዩኒቨርሲቲ ሲስተሞች በኢንተርኔት አማካኝነት አክሰስ የምናደርጋቸው በሙላ በብሮዘር ዌብሳይት እንላቸዋለን ማለት ነው። እንዴት ነው ዌብሳይት ዲቨሎፕ የሚደረገው የሚለውን ስናይ 2 ፓርት አለው። የመጀመሪያው ፍሮንት ኢንድ ነው። ሁለተኛው ባክ ኢንድ የምንለው ነው። ፍሮንት ኢንድ የምንለው the face of the system ምናየው ከፊት ለፊት ላይ የሚታየው ነገር መልኩ፣ ስትራክቸሩ፣ ዲዛይኑ፣ ኢንተራክቲቪቲው ምን ይመስላል፣ ኢሜጁ፣ ሎጎ እያንዳንዱ ምናየው ፊት ለፊት ኢንተራክት የምናደርጋቸው በተኖቹ በሙላ ፍሮንት ኢንድ እንላቸዋለን። ፍሮንት ኢንድ ቴክኖሎጂ ለብቻ የሚሰራበት ቴክኖሎጂ ነው። እንዲሁም ደግሞ ዲቨሎፐሮች እዚህ ላይ የሚሰሩት ፍሮንት ኢንድ ዲቨሎፐር ተብሎ ይጠራሉ። ባክ ኢንድ ደግሞ ከኋላ ቢሃይንድ ዘ ሲን የሆነ ብሬን ነው። ብሬን ኦር ኢንጂን ኦፍ ሲስተም ነው። ከኋላ ሆኖ ፕሮሰስ የሚያደርግ የሚመጡትን ዳታዎችን የሚቀመጥበት ፕሌስ፣ እንዲሁም ደግሞ ራሱ ዌብሳይታችን የሚቀመጥበት ስቶሬጅ ፕሌስ፣ ሰርቨር አለ፣ ዳታቤዝ አለ፣ የመረጃ ቋታችን አለ። እንደገና የሚመጣውን ደግሞ ዳታ ከፍሮንት ኢንድ የሚመጣውን ዳታ ፕሮሰስ እያደረገ የሚፈልገውን ዳታ ወደ ፍሮንት ኢንድ ደግሞ ዳታ ይልካል። የፍሮንት ኢንድ ደግሞ በሚስብ መልኩ ዲስፕሌይ ያደርጋል ማለት ነው። ስለዚህ ፍሮንት ኢንድ ላይ ያሉትን ቴክኖሎጂዎች ላይ ኤክስፒሪየንስ የምታደርጉ ከሆነ የምትሰሩ ከሆነ ፍሮንት ኢንድ ዲቨሎፐር ትባላላችሁ። ባክ ኢንድ ላይ ደግሞ የምትሰሩ ከሆነ ደግሞ ባክ ኢንድ ዲቨሎፐር ትባላላችሁ። ግን ሁለቱም ጋር ያሉትን ቴክኖሎጂዎች የምትሰሩ ከሆነ ደግሞ ዲቨሎፐሮች ደግሞ ምን ብለን እንጠራቸዋለን? ፉል ስታክ ዲቨሎፐር ብለን እንጠራቸዋለን ማለት ነው። ፍሮንት ኢንድ እና አሁን ባክ ኢንድ ላይ ያሉትን የተወሰኑ ነገራቶች ፍሮንት ኢንድ ላይ እንዳልነው ስለ ስትራክቸሮች፣ ስለ ምን ኮንተንት አለው የሚለውን የምንገልጽበት ነው። ለምሳሌ እዚህ ጋር በተን አለን። በተን ክሊክ የምትል በተን አለችን። ይሄን በተን መኖሩን የምንገልጽበት በኤችቲኤምኤል ነው ማለት ነው።
ከዛ ቀጥሎ CSS የምንለው ደግሞ ያ በተን ምን አይነት ሉክአፕ ይኖረዋል የሚለውን በዚህ መሰረት እንገልጻለን። ላይክ ብሉ ነው ባክግራውንድ ከለሩ፣ ከዛ ከለሩ ዋይት ነው ብለን እንነግረዋለን። ጃቫስክሪፕት የምንለው ደግሞ ኢንተራክቲቪቲ እንዲኖር ያ በተን ሲነካ የሆነ አክሽን የሚያሳይ የሆነ ኢቨንት የሚያሳይ ሲሆን በዚህ መንገድ በተኑ ክሊክ በሚደረግበት ሰዓት የሆነ ሜሴጅ ለምሳሌ እዚህ ጋር ሄሎ የሚል ሜሴጅ ዲስፕሌይ እንዲሆን ያደርገዋል ማለት ነው። ሶ በአጠቃላይ HTML ኮንተንት ምንድነው ያለው፣ በተኑ ኢሜጅ ምንድነው ያለው የሚለው፣ CSS ደግሞ ያ ነገር እንዴት አድርጎ ለዩዘሩ ይታያል የሚለውን ነገር የሚያሳምርልን ነው። ከዛ ደግሞ ኢቨንቶችን የሚያሳይልን ዳይናሚክ እንዲሆን የሚያደርግልን ደግሞ ጃቫስክሪፕት አለን ማለት ነው። ሶ በፍሮንት ኤንድ ሳይድ ብዙ አይነት ቴክኖሎጂ ስታኮች አሉ። አሁን ያየናቸው HTML CSS እና ጃቫስክሪፕት ፈንዳሜንታል ናቸው። ግን በኤፊሽንትሊ እንድንሰራ የሚያግዙን ደግሞ ፍሬምወርክ የምንላቸው አሉ። ሪያክት፣ ቪው፣ ኔክስት.js የጃቫስክሪፕቶች አሉ። እነዚህን እንጠቀማለን። ሶ እነዛን ካወቃችሁ በኋላ ወደ እነዚህ ደግሞ ትሄዳላችሁ። ስታይሊንግ ላይ CSS ሳይሆን ኤፊሽንትሊ እንድንጠቀም ያስችሉን እነዚህ ቡትስትራፕ፣ ታይልዊንድ፣ ስታይል ኮምፖነንት የምንላቸው እነሱ እንጠቀማለን። እንዲሁም ደግሞ ቱሎች አሉ ኦሬዲ ያሉ አቬለብል የሆኑትን ለመጠቀም ቫይት፣ npm እና እነዚህ ፓኬጆችን ኢንስታል ለማድረግ እነዚህን እንጠቀማለን። ሶ የመጀመሪያውን ፈንዳሜንታሉን ካወቅን በኋላ ወደ ፍሮንት ኤንድ ላይ ማስተር ማድረግ ሲፈለግ ወደ እነዚህ ይመጣል። ሞስትሊ አሁን በእነዚህ ነው ዲቨሎፕ የሚደረገው። ኔክስት ስለ ባክኤንድ ስናይ ባክኤንድ ላይ ያለው ሎጂክ ይህን ይመስላል። መጀመሪያ ክላየንቱ ብሮዘር ላይ እየተጠቀመ ነው። ከዛ ላይ ሪኩዌስት ይላካል፣ ዳታ ይሄዳል። ለምሳሌ ሎጊን በሚያደርግበት ጊዜ ዩዘር ኔም እና ፓስወርዳችን እንልካለን። ያ ወዴት ነው የሚሄደው? ዌብሳይቱ ወዳለበት ኮምፒውተር ወይም ሰርቨር ይሄዳል። ያ ሰርቨር ምን ያደርጋል? ፕሮሰስ ያደርጋል። የመጣውን ዳታ ቼክ ክሬዴንሻል ያደርጋል። ከምኑ ጋር ነው ቼክ የሚያደርገው? ካለው ዳታቤዝ ላይ ወይም ስቶር ከተደረገው ዳታ ጋር ቼክ ያደርጎ ትክክል ከሆነ ኮምፔር አድርጎ ወደሚቀጥለው ፎርዋርድ ያደርገዋል ፔጅ። ኦር ደግሞ ትክክል ካልሆነ ልክ አይደለም ብሎ ቼክ ያደርጋል። ሶ ሰርቨሩ ላይ ያለው ፕሮሰስ ክላይንት ሪኩዌስት ይልካል፣ ሰርቨር ፕሮሰስ ሎጂክ ያደርጋል። ኢት ኮንታክትስ ዳታቤዙን ደግሞ ኮንታክት አድርጎ ዳታ ሪትሪቫል አድርጎ ለክላይንቱ ለዌብ ብሮዘራችን ይልካል ማለት ነው። ሶ በአጠቃላይ ባክኤንድ ላይ ያለው ኢንጂን ይህን ይመስላል። ወደ ስታኩ ወደ ኢኮሲስተሙ ስንመጣ ላንጉጆች አሉ። አሁን ቅድም እንዳልነው ፍሬምወርኮች አሉ። ዳታቤዝ ላይ ምን ዳታ ለማስቀመጥ የምንጠቀም ዳታቤዝ ማኔጅመንት ሲስተም ሶፍትዌሮች አሉ። ኢንፍራስትራክቸራችንን ሰርቨሩ ራሱ ማኔጅ የምናደርግበት ሶፍትዌር ያስፈልጋል። እነዛን ሁላ ማወቅ ያስፈልጋል። ሶ ከላንጉጅ ስንጀምር ጃቫስክሪፕት አለ፣ ፓይተን አለ፣ ጎ አለ። የተለያዩ አይነት ፍሬምወርኮች አሉ። በፓይተን ለምሳሌ ፓይተን ፒውር ነው፣ ዲጃንጎ፣ ፋስት ኤፒአይ የምንላቸው አሉ። እነዚህን ማወቅ ያስፈልጋል። ሁለተኛ ደግሞ ዳታቤዝ ላይ ስንመጣ ዳታችንን ማኔጅ እንድናደርግ ደግሞ ዳታቤዝ ማኔጅመንት ሲስተም ሶፍትዌሮች ያስፈልጋሉ። ኤስኪዩኤል፣ ነን ኤስኪዩኤል የሆኑ አሉ። ፖስትግረስ፣ ማይስኪዩኤል፣ ሞንጎዲቢ የምንላቸው ስለ ዳታቤዝ ላይ እንዴት ዳታቤዝ ክሬት እናደርጋለን ማኔጅ እናደርጋለን የሚለውን ያም ቴክኖሎጂ ያስፈልጋል። ሌላኛው ደግሞ ኢንፍራስትራክቸራችንን እንዴት ማኔጅ ማድረግ እንችላለን የሚለው ከኢንፍራስትራክቸር ጋር የተያዘ ነገር እንደ ዶከር፣ እንደ AWS፣ ቨርሰል እነዚህ ማወቅ ያስፈልጋል ማለት ነው። ሶ እነዚህን ቴክኖሎጂዎች ላይ ማስተር ስናደርግ ባክኤንድ ዲቨሎፐር እንባላለን። በተመሳሳይ ቅድም ያየናቸው የፍሮንት ኤንድ ቴክኖሎጂዎችን ላይ ስንችል ፍሮንት ኤንድ ዲቨሎፐር እንባላለን። ግን ሁለቱም ጋር ደግሞ ካለን ደግሞ ፉል ስታክ ዲቨሎፐር እንባላለን ማለት ነው። ሶ ከነዛ ውጪ ደግሞ ተጨማሪ የሚያስፈልጉ እንትኖች አሉ። ኤክስፒሪየንሶች ያስፈልጋሉ፣ ስኪሎች ያስፈልጋሉ። ለምሳሌ ቨርዥን ኮንትሮል ሶፍትዌር ዲቨሎፕ ሲደረግ በቲም ነው ዲቨሎፕ የሚደረገው። ስለዚህ እያንዳንዱ ሰው የሚሰራው ነገር ከሌላኛው ጋር አንድ ላይ መርጅ መሆን ያስፈልጋል፣ ወደ አንድ ይመጣል። ያንን ነገር ኮንትሮል የምናደርግበት ቨርዥን ኮንትሮል ሲስተሞች አሉ እንደ ጊትሃብ፣ ሂስትሪ። ሶ ቨርዥኑ በደንብ ኮንትሮል ይደረጋል፣ ፑሽ እናደርጋለን፣ መርጅ እናደርጋለን ማለት ነው። ሌላኛው ዲፕሎይመንት ላይ ስንሄድ ደግሞ ሆስቲንግ አለ። ዲፕሎይ ስናደርግ ሰርቨር እንግዲህ በዚህ ጊዜ ፐርሰናል
ኢትስ ኖት አፎርደብል አይደለም፣ እንገዛለን። ዶሜን ኔም ሊያስፈልገን ይችላል ለካምፓኒያችን፣ ያንን ነገር ማኔጅ ማድረግ አለብን። ኮንቲኒየስ ኢንቴግሪቲ ኤንድ ኮንቲኒየስ ዲቨሎፕመንት ደግሞ እንለዋለን። ቼንጆች ሲኖሩ ወዲያው ሶፍትዌሩ አፕዴት ሲኖር ወደ ላይቭ እናወጣበታለን። ሶ እነዚህን ሁላ ያስፈልጋል ማለት ነው። ሶ ከፍሮንቲን ተጀምረን ባኪን እንዲሁም እነዚህ ደግሞ ተጨማሪ ስኪሎች ሊኖሩን ይገባል ማለት ነው። ከዛ በተጨማሪ ደግሞ ኮምፒውተር አጠቃቀማችን ጥሩ መሆን አለበት። ስንጽፍ ቬሪ ፋስት መሆን አለበት። እንደ አንድ ዲቨሎፐር ኮምፒውተር ያስፈልገናል፣ ኢንተርኔት ያስፈልገናል ማለት ነው። በጣም ኮሚትመንት የሚጠይቅ ነው። በዛው ልክ ደግሞ ሪዋርድ የሆነ ነው። ሶ ይሄን ይመስላል የኤችቲኤምኤል ዌብሳይት ዲቨሎፕመንት ሮድማፕ። ዌብሳይት ዲቨሎፐር የሆነ ሮድማፕ ይሄን ይመስላል። ሶ ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። የሚቀጥለው ቪዲዮ እንገናኛለን።